ሰላም ሰላም እጅግ የምናከብራችሁና የምንወዳችሁ የግሩም ቲዩብ ተከታታዮች እንደምን ዋላችሁ። በአዲስ ቪዲዮ መጥቻለሁ። ዛሬ ስለ እግር ኳስ የዝውውር ዜና አዳዲስና ወቅታዊ ዜናዎችን አደርሳችኋለሁ። ከወደዳችሁት ላይክ፣ ሼር፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሚዲያውን እንድታሳድጉ ስንል በአክብሮት እጠይቃለሁ። መልካም ቆይታ ይሆንላችሁ። የአውሮፓ የክለቦች የዝውውር ዜና ላይ ነው የምናተኩረው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንሲቲ፣ ቶተንሃም፣ ሪያል ማድሪድ፣ ባርሴሎናን የመሳሰሉ አዳዲስ ዜናዎች አሉ። ከማንቸስተር ዩናይትድ እንጀምር። ማንቸስተር ዩናይትድ የቼልሲውን ብራዚላዊውን አማካይ አንድሬ ሳንቶስን ለማስፈረም ለቼልሲ ያቀረበው ጥያቄ በቼልሲ ተቀባይነት አግኝቶ ሐሙስ የሜዲካል የጤና ምርመራ ያደርጋል ሲል ታዋቂው ሪሊያብል ጆርናሊስት እየተባለ የሚጠራው ፋብሪዚዮ ሮማኖ በዩቲዩብ ቻናሉ በኩል አረጋግጧል። አክሎም ማን ዩናይትድ ለ22 አመቱ ብራዚላዊ አማካይ 50 ሚሊዮን ፓውንድ እንደሚከፍልና 10% ሴል ኦን ክሎዝ፣ ይህም ወደፊት ማንቸስተር ዩናይትድ ተጫዋቹን ከሸጠው 10% ለቼልሲ እንደሚከፍል ዘግቧል። ከማንቸስተር ዩናይትድ ጋር ተያይዞ አሰልጣኝ ማይክል ካሪክ ከሳንቶስ በተጨማሪ የካሴሜሮን ቦታ ሊሸፍኑ የሚችሉ ተጨማሪ አማካይ እንደሚፈልግ እየተናገረ ይገኛል። ከዚህም ጋር ተያይዞ የሪያል ማድሪዱን አማካይ ኦራሊዮን ቺዮሜኒን እንደሚፈልግ ሲነገር በተደጋጋሚ ሰምታችኋል። ሆኖም ግን ለሪያል ማድሪድ ቅርበት አለው ወይም ማድሪዲስታ ነው የሚባለው ስፔናዊው ጋዜጠኛ ለማርካ የሚጽፈው ሚጉኤል ሴሬኖ እንደተናገረው ቹዋሚኒን ሪያል ማድሪድ ያን ያህል ተጭኖ ተጫዋቹን ማስወጣት መሸጥ እንደማይፈልግ፣ ሆኖም ግን የ26 አመቱን ተጫዋች ጠንክረው ከመጡበት እስከ 180 ሚሊዮን ዩሮ ወይም ይህንን በፓውንድ ስቀይሩት 153 ሚሊዮን ፓውንድ ወይም በዶላር ደግሞ ስንቀይረው 205.7 ሚሊዮን ዶላር መቀበል እንደሚፈልግ ተዘግቧል። ይህንን እየነገርኳችሁ አሁን የወጣ አዲስ ብሬኪንግ ኒውስ አለ። ፋብሪዚዮ ሮማኖ ቹዋሚኒ እስከ 2031 ከሪያል ማድሪድ ጋር ኮንትራት እንደሚፈርም እየተገለጸ ይገኛል። ይህ ዜናውን እየነገርኳችሁ እንዳለ የወጣ ነው፣ ብሬኪንግ ኒውስ ነው። በቃል ደረጃ ቨርባሊ አግሪድ ሆነዋል ቹዋሚኒና ሪያል ማድሪድ እየተባለ ነው። ሆኖም ግን ያን ያህል ተጫዋቹ መሸጥ ባይፈልግም ገፍቶ ለሚመጣበት ክለብ ግን ቅድም እንደነገርኳችሁ እስከ 180 ሚሊዮን ዩሮ እንደሚጠይቅ ተዘግቧል ማለት ነው። ወደ አርሰናል እንሄዳለን። አርሰናል የኒውካስሉን አምበል ብሩኖ ጊሜሬሽን እንደሚፈልግ ሰምታችኋል ከዚህ በፊት። ብሩኖ ጊሜሬሽም ብራዚል ከዓለም ዋንጫ ከወጣች በኋላ እጅግ እንዳዘነ፣ አብሶ ፔናልቲውን ከሳተ በኋላ እጅግ እንዳዘነ እየተገለጸ ይገኛል። እያለቀሰ በጣም በሱ ምክንያት እንደወጣች አድርጎ ራሱን እየወቀሰ ይገኛል። በዚህም የተበሳጨ እንደሆነ በዚሁ ልነግራችሁ እፈልጋለሁ። ግን ከውስጥ መረጃ ተገኘ እንደሚባለው ለክለብ አመራሮቹ ተናግሯል እንደሚባለው ዳቪድ ኦርንስቴን ነው የዘገበው። ይሄ የዘ አትሌቲክስ ለተባለው የእንግሊዝ ጋዜጣ የሚጽፍ ይህም ክሬዲብል ጆርናሊስት የሚባል ነው። ዳቪድ ኦርንስቴን እንደምታውቁት ብዙ የዝውውር ዜናዎች ላይ ተአማኒ ከሚባሉ ጋዜጠኞች መካከል አንዱ ነው። ይህም ለኒውካስሎች ነግሯቸዋል አርሰናል መግባት እንደሚፈልግ። ነገር ግን እነ ኢሳቅ እና ሌሎቹ በወጡበት መንገድ ሳይሆን ኒውካስል ውስጥ የሰራውን ሌጋሲ ከዚህ በፊት ታሪኩ ተከብሮለት መውጣት ነው የሚፈልገው። ሁለቱ ክለቦች ተስማምተው መውጣት ነው የሚፈልገው ሲል ዳቪድ ኦርንስቴን ተናግሯል። በኃይል በጉልበት የትራንስፌር ሪኩዌስት አቅርቦ ሳይሆን ሁለቱ ክለቦች ብቻ ሲስማሙ ኒውካስልን ለቆ መውጣት እንደሚፈልግ
ዳቪድ ኦርኔስቴን ዘግቧል። ኒውካስል ለተጫዋቹ 100 ሚሊዮን ፓውንድ ይፈልጋል። አርሰናል ደግሞ ከ60 ሚሊዮን ፓውንድ በላይ መክፈል እንደማይፈልግ ነው የገለጸው። ሁለቱ ክለቦች ስምምነት ላይ ከደረሱ ያው በመሀል የ40 ሚሊዮን ፓውንድ ልዩነት አለ። ሁለቱ ስምምነቶች ሁለቱ ክለቦች ይህንን ልዩነታቸውን አጥብበው ከስምምነት ላይ ከደረሱ ብሩኖ ጊሜሬሽ አርሰናል መግባት እንደሚፈልግ ግን ተገልጿል ማለት ነው። ባርሴሎና ለቦሩሲያ ዶርትመንዱ አማካይ ካሪም አዲየሚ 55 ሚሊዮን ፓውንድ በይፋ ማቅረቡ ተገልጿል። የዶርትመንዶች መልስ እየተጠበቀ ነው የሚገኘው። ይህ ካሪም አዲየሚ እንደምታውቁት በጣም ፈጣን የቡንደስሊጋ ፈጣን ተጫዋች የሚባል ነው። አጥቂ ነው። ብዙ ጎሎች ያስቆጠረ ነው። ባለፈው በ2025/26 የውድድር ዘመን ስታቱም እንደሚጠቁመው በሰዓት እስከ 36.5 ኪሎ ሜትር ፍጥነት አለው እየተባለ ነው የሚገኘው። ከባርሴሎና በተጨማሪ ይህንን ተጫዋች ማንቸስተር ዩናይትድ፣ አርሰናል፣ ፒኤስጂ፣ ባየር ሚኒክ እንደሚፈልጉት ተጨምሮ ተገልጿል ማለት ነው። ቼልሲዎች ከስፖርቲንግ ሊዝበን የ19 አመቱን ፖርቹጋላዊ የክንፍ መስመር ተጫዋች ጂዮቫኒ ኩዌንዳን ወደ ክለባቸው መቀላቀላቸውን በይፋ አስታውቀዋል። ይህ መስመር አጥቂ አምና በ19 አመቱ እንዳስፈረሙት ይታወቃል። ሆኖም በ1 አመት የውሰት ውል ለፖርቱጋሉ ክለብ ስፖርቲንግ ሊዝበን አሳልፈው ሰጥተውት ነበር። አሁን መልሰው ለራሳቸው በ2026/27 የውድድር ዘመን ለክለባቸው እንዲያገለግል ቀላቅለውታል ማለት ነው። ኩዌንዳን ሲያስፈርሙ ቼልሲዎች አብረው የክንፍ አጥቂያቸውን ጄሲ ዴሪን የአካዳሚ ተጫዋቻቸው ነው በ1 አመት የውሰት ውል ወደ ስፖርቲንግ ሊዝበን አሳልፈው መስጠታቸውም አብሮ ተገልጿል። ይሄ ጄሲ ዴሪ የሚባለው አምና ከኖቲንግሃም ፎረስት ጋር ቼልሲ የተሸነፈበት ጨዋታ 3-1 የተሸነፈበት ጨዋታ ላይ ኮንኬሽን ያጋጠመው ነው። ከኖቲንግሃም ፎረስት ተከላካዩ ጋር ተጋጭቶ እንደምታውቁት በቃሪዛ የወጣው ወጣቱ የአካዳሚ ተጫዋች ነው። እሱን ለስፖርቲንግ ሊዝበን በ1 አመት የውሰት ውል አሳልፎ ሰጥቷል ማለት ነው። ወደ ሊቨርፑል ስናልፍ ሊቨርፑል የብራይተኑን የመስመር ተጫዋች ጋምቢያዊውን ያኩባ ሚንተን ለማስፈረም ኤፍኤስጂዎች እያጤኑ መሆኑ ተዘግቧል። የሊቨርፑል የበላይ አስተዳዳሪዎች ወይም ባለቤቶች ፌንዌይ ስፖርት ግሩፕ የአሜሪካዊው ካምፓኒ እንደሆነ ታውቃላችሁ። ይሄ ለፓሪስ ሴን ዠርሜኑ ብራድሊ ባርኮላ ያቀረበው ዋጋ በጣም የተጋነነና የዋጋ መናር ተከትሎ ወደ ፕላን ቢ እቅዳቸው ሊመልሳቸው እንደሚችል የተገለጸ ነው የሚገኘው። ባርኮላ የተጠየቀበት ዋጋ 128 ሚሊዮን ፓውንድ ነው። ስለዚህ ይሄ የተጋነነ ዋጋ ነው። ያን ያህል ሊቨርፑል መክፈል ስለማይፈልግ እንደምታውቁት ዳዮሜንዴንም ጠይቁ። ዳዮሜንዴ የአርቢ ላይፕዚሹ ተጫዋች ማለት ነው፣ የመስመር ተጫዋች። እሱ ከፒኤስጂ ጋር በግል መስማማቱ የተገለጸ ነው የሚገኘው። ፐርሰናል አግሪመንት ላይ ደርሰዋል ፒኤስጂ እና ሊቨርፑል። ስለዚህ ሊቨርፑል ወደ ጋምቢያዊው የ21 አመቱ የቀድሞ የኒውካስል ተጫዋች ወደ ያኩባ ሚንተህ፣ ይህ ተጫዋች እኔ በግሌ በጣም እምቅ ችሎታ አለው ብዬ ነው ማስበው። ፖቴንሻሊ ሪች ነው። መጨረሻ ላይ ላስተቹን ቢያስተካክል ትልቅ አቅም አለው ብዬ አስባለሁ በግሌ። ስለዚህ የሞሳላን ቦታ ለመተካት ይህንን ተጫዋች አጥብቆ እየፈለገው እንደሚገኝ ተገልጿል። ቶተንሃም የቦርንማውዙን አጥቂ ኤላይ ጁኒየር ክሮፒን እንደሚፈልጉ ተገልጿል። ነገር ግን ኔክስት ኤምባፔ ተብሎ ለሚጠራው አጥቂያቸው የደቡብ ጠረፉ የእንግሊዝ ክለብ
ከተጫዋቹ 90 ሚሊዮን ፓውንድ እንደሚፈልጉ ተገልጿል። ቶተንሃም ግን እስከ 77 ሚሊዮን ፓውንድ የመክፈል ፍላጎት ብቻ እንዳለው ነው እየተዘገበ የሚገኘው። ስለዚህ ቶተንሃሞች ከሁሉም የእንግሊዝ ክለቦች በላይ በዘንድሮ የውድድር አመት ብዙ ተጫዋቾችን እያስፈረሙ ይገኛሉ። የተጠናቀቁ ዝውውሮች ላይ ወደ በኋላ አካባቢ ማንን እንዳስፈረሙ ሁሉንም ክለቦች ዘርዝር የምነግራችሁ ይሆናል። ሞርጋን ሮጀርስ ወደ አርሰናል እየተባለ ነው። ይሄም ዜና በተደጋጋሚ የተሰማ ነው የሚገኘው። ግን አስቶን ቪላ ከተጫዋቹ 130 ሚሊዮን ፓውንድ እንደሚፈልግ ነው የተዘገበ የሚገኘው። ይህም የሆነበት ምክንያት ደግሞ ኤሊዮት አንደርሰን ማንቸስተር ሲቲን በ116 ሚሊዮን ፓውንድ ከተቀላቀለ በኋላ አስቶን ቪላዎች ቆም ብለው አይተው ተጫዋቻቸው ከኤሊዮት አንደርሰን እንደማያንስ እንዲሁም ከ130 ሚሊዮን ፓውንድ ያነሰ እንደማይቀበሉ እየተነገረ ይገኛል ማለት ነው። ይህ ካልተሳካ ግን የሰሜን ለንደኑ ክለብ ፊቱን ወደ ሜክሲኮዊው አማካይ ጂልቤርቶ ሞራ ሊያዞር እንደሚችል ተገልጿል። ለዝውውሩም 34 ሚሊዮን ፓውንድ መድቧል ማለት ነው። የዓለም ዋንጫ ላይ ድንቅ እንቅስቃሴ ሲያደርግ የተመለከትነው ነው። ሞራ እስከ 34 ሚሊዮን ፓውንድ በፕላን ቢ ጂልቤርቶ ሞራን ይዟል ማለት ነው። ቀጥሎ የምናልፈው ተመልካቾቻችን ወደ ተጠናቀቁ የዝውውር ዜናዎች ይሆናል። በእንግሊዝ ፕሪሚየር ሊግ ላይ ነው ዛሬ ትኩረት የምናደርገው። በእንግሊዝ ፕሪሚየር ሊግ ላይ የተጠናቀቁ የዝውውር ዜናዎች ምን ይመስላሉ የሚለውን 14 ተጫዋቾችን እንመለከታለን። የመጀመሪያው ሃሪ ዊልሰን ነው። ሃሪ ዊልሰን ከፉልሃም ወደ ሊድስ ሄዷል በነጻ። ሁለተኛው ራዱ ድራጉሲን ነው። ድራጉሲን እንደምታውቁት የቶተንሃሙ ተከላካይ ነው። ሮማኒያዊው የቶተንሃም ተከላካይ ወደ ፊዮረንቲና በ1 አመት የውሰት ውል ሄዷል። ሶስተኛው ጄደን አንቶኒ ነው። አንቶኒ ከበርንሌይ ወደ ብሬንፎርድ በ17.5 ሚሊዮን ፓውንድ። 4 ሳንድሮ ቶናሊ ከኒውካስል ወደ ቶተንሃም በ108 ሚሊዮን ፓውንድ። ታይሪክ ጆርጅ ከቼልሲ ወደ ኤቨርተን በ21 ሚሊዮን ዩሮ። ናታን አኬ ከማንቸስተር ሲቲ ወደ ፌነርባቼ በ8 ሚሊዮን ዩሮ። ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ በ135 ሚሊዮን ዩሮ። ማቲያስ ፈርናንዴዝ ከዌስትሃም ወደ ቶተንሃም በ99 ሚሊዮን ዩሮ። በርናንዶ ሲልቫ ከማንቸስተር ሲቲ ወደ ሪያል ማድሪድ በነጻ። ዶኒየል ማለን ይሄ ቀድሞ የአስቶን ቪላ አጥቂ ነው። ሆላንዳዊው የዓለም ዋንጫም እንደተመለከትነው ኔዘርላንዳዊ አጥቂ ከአስቶን ቪላ ወደ ሮማ ሄዷል በ25 ሚሊዮን ዩሮ። ማርክ ኩኩሪያ ከቼልሲ ወደ ሪያል ማድሪድ በ55 ሚሊዮን ዩሮ። ኬሪያን ትሪፔ እንግሊዛዊው የቀኝ መስመር ተከላካይ ከኒውካስል ወልቭስን ተቀላቅሏል በነጻ። አዳማ ትራዮሬ ይሄ ሪሊዝ ተደርጓል በዌስትሃም ኮንትራቱን ጨርሶ ክለብ እየፈለገ ይገኛል። አንቶኒ ጎርደን ነው የመጨረሻው ከኒውካስል ባርሴሎና 80 ሚሊዮን ፓውንድ አውጥቶ 80 ሚሊዮን ዩሮ አውጥቶ ባርሴሎና የግሉ እንዳደረገው የሚታወቅ ነው። ሊቨርፑል ጀሬሚ ጃኬትና ቪክቶር ሙኖዝን ስፔናዊውን ቪክቶር ሙኖዝን አስፈርሟል። እነዚህ ለዛሬ ያስኳቸው ስፖርታዊ የዝውውር ዜናዎች ናቸው። በወቅታዊ የተለያዩ እግር ኳስ ነክ ወሬዎች ተመልሰን የምንገናኝ ይሆናል። ክቡራን ተመልካቾቻችን ከወደዳችሁ ዜናውን ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናላችንን እንድትደግፉ እንድታሳድጉ በአክብሮት እንጠይቃለን። መልካም ጊዜ ይሆንላችሁ። አመሰግናለሁ።